ቁርአን ይያሉ ራሳቸውን የሚጠሩ ሰዎች አሉ። ሱና ከነጭራሹ አይቀበሉ። ቡኻሪ ሙስሊም የዘገቡትን አይቀበሉ ከነጭራሹ። ከምንም አይቆጥሩም። ቁርአን ብቻ ይላሉ። طيب ሰላት እንዴት ነው የምትፈጽሙት? ዘካ እንዴት ነው የምትፈጽሙት? በመድር ላይ ስትጓዙ ሶላት አሳጥሩ ተባለ። የታወቀ መጠን አለ ማለት ነው የሚቀነስ። መንገደኛ የሆነ ሰው የሚሰግደው፣ መንገደኛ ያልሆነ ደግሞ የሚሰግደው ከዛ መጠን መንገድ ሲወጣ የታወቀ የሚቀነስ ነገር አለ ማለት ነው። ስንት ነው? ቁርአን አይተህ ገልጠህ ተናገር ብትሉት የለው። ነገር ግን ብዥታዎችን እየደረደሩ ከነጭራሹ ሐዲስ አንቀበልም የሚሉ ሰዎች አሉ። አንድ የዚህ አመለካከት ተከታይ የሆነ ሰው ጋር ተገጣጥሜ በአንድ ወቅት እናንተ ኸይሩም ሸሩም ከአላህ ነው እያላችሁ አላህ ፍትሃዊ አምላክ ነው፣ ሸር ፈጥሮ ሰው አያሳስትም ማለት አይሻ ረዲየላሁ ዐንሃ የተናገረቻቸው እያለ መመለስ ያዘ። የሚፈልጉት ቦታ ላይ ደግሞ አይሻን ያጣቅሰ ይታቃታል። እኔ ልጥቀሳት እንጂ አንተ ምን አገባ አልኩት። ሐዲስ ያልተቀበለ ሰው አይሻ ለምንድን ነው የሚያጣቅሰው? ሐዲስ አትቀበል ማለት ለምንድን ነው አይሻን የምታጣቅሰው? እናንተ አላህ ሸርም ኸይርም ፈጥሮ طيب ሸር አለ የለም አለ። አላህ ግን ፍትሃዊ ጌታ ነው፣ ሸር ፈጥሮ ሰው አያሳስትም። ግን ሸር አለ አይደለ? አለ። ሸይጣን ኸይር ነው፣ ሸር ነው። ማን ነው የፈጠረው? አይመልስም። አላህ ፍትሃዊ ጌታ ነው ይላል። የራሱን ጩኸት እያዳመጠ ራሱን ያደናቁል። አዎ ፍትሃዊ ጌታ ነው፣ ግን ሸር አለ። አዎ አለ እኮ። ማን ፈጠረው? አንተ ሰውዬ ሸይጣን ፈጣሪ ነው ልትፈልጋል? ተናገር በግልጽ ነው። የሸር ፈጣሪ ሸይጣን ነው ልትፈልጋል? ብዙ ካደከመኝ በኋላ አዎ አለ። የመካ ሙሽሪኮች እንኳን እንዲህ አይነት ሽርክ አልፈጸሙ። ሸይጣንን ፈጣሪ ነው አላሉ። ሸይጣንን ፈጣሪ ነው አላሉ። በዚህ የሚታወቁት ዞራስቲያኒዝም የሚባለው የመጁሳ እምነት የብርሃን አምላክ የጨለማ አምላክ ብለው ያምናሉ። ሁለት አምላክ አለ። የብርሃን አምላክ የጨለማን አምላክ ያሸንፋል ይላሉ። ይሄ የዚህ አይነት አካሄድ ነው። እና ይሄ አካል አሁን ያልኳችሁ እነዚህን የቁርአን አንቀጾች ምን ልታደርጋቸው ነው? ሶላት ማሳጠር ትችላላችሁ ተባለ። ከስንት ወደ ስንት ነው የምታሳጥሩት? እስኪ ቁርአን ገልጣ ንገረኝ። ሁሉም ነገር በቂ ነው ቁርአን ውስጥ አለ ብለሃል። እንዴ አንተ ሙሉ አይደለም ልትለው? እኔ ሙሉ ነው እላለሁ። አንተ በምትልበት መልኩ አይደለም ነው ምንልበት መንገድ ተለያይቶ ገልጣ ተናገረው። ከስንት ረካ ወደ ስንት ረካ ምን ቀንሰው? ብዙ ካደከመኝ በኋላ አይ በቃ ሐዲስ መቀበል አለብን አለ። طيب አላመንኩህም። ግን እንዴት አታምነኝም? እየማልኩ ነው አለ። እየማልክም አላመንኩ። እስኪ አንድ የምትቀበለውን ሐዲስ ንገረኝ አልኩት። በልጉ ዐኒ ወለው አያ የሚለው አለ። መርጦ አመጣጡን ተመልከቱት። አንድ አያም ቢሆን ከኔ ያስተላልፉ ብለዋል። አያ ስልህ ግን ሐዲስ እንዳይመስልሃል። እዛው ዞሮ ተመለሰ።